እንደምንሳላቸው የአምላካችን የቅዱስ እግዚአብሔር ቸርነት፣ የእናታችን የድንግል ማርያም አማላጅነት፣ የቅዱሳን አባቶች በረከትና ረድኤት ከሁላችን ጋር ይሁን። እነሆ ቅድስት ቤተ ክርስቲያናችን በፍቅር በደስታና በታላቅ ጉጉት ወደምትጠብቀው ጾመ ፍልሰታ የእናታችን የእመቤታችን የቅድስት ድንግል ማርያም ጾም ለመግባት ጥቂት ቀናት ብቻ ቀርተውናል። ይህ ጾም ሐዋርያት የእመቤታችንን ትንሣኤና ዕርገት ለማየት በታላቅ ሱባኤና ጸሎት እግዚአብሔርን የተማጸኑበት፣ ሰማያዊ ምስጢር የተገለጠበት ታላቅ የበረከት ወቅት ነው። ነገር ግን ጾሙ ከመግባቱ በፊት እንዲሁም በጾሙ ወቅት ብዙዎቻችንም ሳናውቅ የምንፈጽማቸው ጥቃቅን ስህተቶች የጾማችንን መንፈሳዊ ፍሬ ሲያሳጡብን ይስተዋላሉ። በዛሬው የኤማሁስ መርሃ ግብራችን ጾመ ፍልሰታ ሳይገባና በጾሙ ወቅት በፍጹም ልናደርጋቸው የማይገቡን 7 ነገሮችንና በእርግጥም ማድረግ የሚገቡን 7 መሰረታዊ ነገሮችን ምን ምን እንደሆኑ ከአባቶችን ምክር ጋር በዝርዝር እንመለከታለን። ወደ ትምህርቱም ከመሄዳችን በፊት ለፍኖተ ኤማሁስ ቻናል አዲስ የሆናቸው ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ፣ ሁላችሁም ደግሞ የመንፈሳዊ ትምህርት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ውድ የፍኖተ ኤማሁስ ቤተሰቦች፣ ወደ ጾመ ፍልሰታ ስንገባ ከምናገኛቸው ሰማያዊ በረከቶች ይልቅ በመዘናጋታችን የምናጣቸው ጸጋዎች ሊያሳስቡን ይገባል። ብዙዎቻችን ጾምን በታላቅ ጉጉት እንጀምረዋለን። ነገር ግን ሳናውቀው በምንፈጽማቸው ጥቃቅን ይመስሉ ግን ከበድ ባሉ መንፈሳዊ ስህተቶች ምክንያት የጾማችን ፍሬን እናጣዋለን። በዛሬው መርሃ ግብራችን የመጀመሪያ ክፍል በጾመ ፍልሰታ ወቅት በፍጹም ልናደርጋቸው የማይገቡ 7 መሰረታዊ ስህተቶችን እንመለከታለን። እነዚህን ስህተቶች ከሕይወታችን በማስወገድ ጾማችንን በግልጥ የእግዚአብሔርን በረከት የሚያስገኝ እንጂ የከንቱ ድካም እንዳይሆንብን በጥንቃቄ እናስተውል። የመጀመሪያውና አብዛኞቻችን ከመጾማችን በፊት የምንወድቅበት ትልቁ ስህተት ይኸው ነው። አንደኛ፣ ጾሙ ሳይገባ በፊት ከወዲሁ በምግብና በመጠጥ መዝለል ወይም አላስፈላጊ የሥጋ ዝግጅት ማድረግ ነው። በብዙዎቻችን ሕይወት ውስጥ የሚታይ ነገር ግን በጣም ጎጂ የሆነ መንፈሳዊ ልማድ አለ። ጾመ ፍልሰታ ሊገባ ጥቂት ቀናት ሲቀሩት ወይም በዋዜማው ነገ እኮ ጾም ሊገባ ነው፣ ከነገ ጀምሮ ሥጋ እንበላም መጠጥም አንጠጣም በሚል ምክንያታዊነት በምግብና በመጠጥ መዝለል፣ ከልክ በላይ መብላትና መጠጣት እንዲሁም ወደ አላስፈላጊ የሥጋ መዝናኛዎች መገስገስ ነው። ይህ ድርጊት በቤተ ክርስቲያናችን አስተምህሮ ጾምን በኃጢአት መቀበል ይባላል። ጾም ማለት ነፍስን ለጸሎትና ለስግደት ማዘጋጀት እንጂ ጾሙ ከመግባቱ በፊት ሥጋን ባልተገባ ፍቃድ አብዝቶ መመገብ ለጾም መዘጋጀት አይደለም። ትልቁ ስህተትም እዚህ ላይ ነው። መንፈሳዊ ድንዛዜን ይፈጥርብናል። ጾሙ ከመግባቱ በፊት ሆድን ባልተገባ ምግብና መጠጥ አብዝቶ መሙላት ጾሙ በሚገባበት መጀመሪያ ቀን ላይ ከባድ የስንፍና የድካምና የእንቅልፍ መንፈስን ያመጣብናል። ነፍሳችን ለጸሎትና ለስግደት እንዳትነሳሳ ሆዳችንንም ይጫናታል። ሌላኛው ደግሞ ጾምን እንደ ቅጣት ማየት ነው። ጾሙ ከመግባቱ በፊት ልደሰትበት ብሎ ማሰብን ያመጣል። ጾምን እንደ እስር ቤት ወይም እንደ ከባድ ቅጣት የማየት የስህተት አመለካከት ውጤትም ነው። ጾም የበረከትና የደስታ ወቅት እንጂ የችግር ጊዜ አይደለም። ቅዱሳን አባቶቻችን ጾምን ከመቀበላችን በፊት ስላለው መንፈሳዊ ዝግጅት በጥብቅ ያስተምሩናል። ታላቁ ቅዱስ ዮሐንስ አፈወርቅ ጾም ከመግባቱ በፊት ስለሚደረግ ከልክ ያለፈ ስግብግብነት ሲናገር ጾም ሊገባ ነው በማለት ሆድህን በምግብና በመጠጥ የምትሞላ ከሆነ ገና ሳትጾም የጾምህን ፍሬ አበላሸኸው ማለት ነው። ጾም የሚቀበሉት በጸሎትና በንስሐ እንጂ በስግብግብነትና በመስከር አይደለም። ንጹሕ ማዕድን ይዘ ወደ ጾም ግባ፣ ያለበለዚያ በጾም መጀመሪያ ቀን
ከምግብ ሳይሆን ከከበደ ሆድህ ጋር ስትታገል ትኖራለህ ይለናል። ቅዱስ ባስልዮስ ዘቂሳርያ ደግሞ ስለ መንፈሳዊ ዝግጅት ሲናገር የጦር ፈረስ ወደ ጦርነት ከመግባቱ በፊት እንደሚለማመደው ሁሉ መንፈሳዊ ሰውም ወደ ጾም ከመግባቱ በፊት ነፍሱን በጸሎትና በትሕትና ያዘጋጃታል። ስጋህን በምግብ አብጠ ወደ ጾም ብትገባ ጾም ስጋህን ሳይሆን አንተ ጾምን ታደክማለህ ይለናል። ወድ የፍኖተ ኤማሁስ ቤተሰቦች ወደ ሁለተኛው ነጥብ እንለፍ። ይኸውም በጾመ ፍልሰታ ወቅት የሚታየው ሌላው ትልቅ ስህተት ጾምን ያለምንም መንፈሳዊ ዓላማና ውስጣዊ ፍላጎት እንዲሁ ሰው ስለ ጾመው የነሐሴ ጾምም ስለሆነ ወይም የቤተሰብ ልማድ ስለሆነ ብቻ መጾም ነው። ብዙዎቻችን ጾሙ ሲገባ አብረን እንጾማለን። ነገር ግን በዚህ ጾም ከእግዚአብሔር ጋር እንዴት ነው የምታረቀው? ከእመቤታችን ድንግል ማርያም ረድኤትና በረከት ምን አገኛለሁ? የትኛውን መጥፎ አመሌን ነው የምተወው ብለን ራሳችንን አንጠይቅም። ጾምን ያለ ዓላማና ያለ ፍቅር መጾም ልክ መንገድ ወዴት እንደሚወስድ ሳያውቅ በሰዎችም መንጋ ተገፋፍቶ እንደሚጓዝ መንገደኛ ነው። ትልቁ ስህተትም እዚህ ላይ ነው። የመጀመሪያው ጾሙን አሰልችና ከባድ ያደርገዋል። ጾምን እንደ ሃይማኖታዊ ግዴታ ወይም እንደ ባህል ብቻ ስናየው ቀናቱ በፍጥነት እንዲያልቁልን እየቸኮልን በሰዓትም እያየን እንድንጾም ያደርገናል። ሁለተኛው ደግሞ መንፈሳዊ ፍሬ ያጣብናል። በፍቅርና በጉጉት ያልተጾመ ጾም በውስጣችን ምንም አይነት መንፈሳዊ ለውጥ አያመጣም። ጾሙ ሲያልቅም ያው የቀደመው ማንነታችን ላይ እንቀራለን። ቅዱሳን አባቶቻችን ጾም በልማድ ሳይሆን በፍቅርና በዓላማ ሊደረግ እንደሚገባ በጥብቅ ያስተምሩናል። ታላቁ ቅዱስ ዮሐንስ አፈወርቅ ስለ ጾም ዓላማ ሲናገር እንዲህ ይላል። ጾም ማለት ዝም ብሎ በዓመቱ ውስጥ የሚመጣ የቀን መቁጠሪያ ልማድ አይደለም። ጾም የነፍስ መድኃኒት ነው። መድኃኒት ደግሞ የሚወሰደው ለበሽታው ዓላማ ተደርጎ እንጂ ዝም ብሎ በልማድ አይደለም። ስትጾም ከየትኛውም የኃጢአት ደዌ ለመፈወስ እንደ ጾም ከዓላማ ይኑረ። የመነኮሳት አባት ቅዱስ እንጦንስ ደግሞ በልማድ ስለሚደረግ ተጋድሎ ሲናገር ብዙዎች ይጾማሉ፣ ይጸልያሉ፣ ይጋደላሉ። ነገር ግን የስራቸውን ምስጢርና ዓላማም ስላላወቁት ፍሬ ሳያፈሩ ይደክማሉ። ጾም በእግዚአብሔር ፊት ዋጋ እንዲኖረው ከተፈለገ በልብ ውስጥ ባለው በፍቅርና በፈቃድ እንጂ በልማድ ተገፋፍቶ መሆን የለበትም ይለናል። ወድ የፍኖተ ኤማሁስ ቤተሰቦች ወደ ሶስተኛው መሰረታዊ ነጥብ እንለፍ። ይኸውም በጾመ ፍልሰታ ወቅት የሚፈጸመው ሌላው ትልቅ ስህተት የምግብ ይዘትን በመቀየር ብቻ ጾመን ፈጸምን ብሎ ማሰብ ነው። ከእንስሳት ተዋጽኦ፣ ከስጋ፣ ከቅቤ፣ ከወተትና ከእንቁላል ተከልክለን ወደ እጽዋት ተዋጽኦ እንዞራለን። ይህ መልካም ቢሆንም ምላሳችን ግን ከሐሜት፣ ከጥል፣ ከነገርና ከሐሰት ንግግር ካልከለከል ነው ግን ትልቅ ውድቀት ነው። እውነተኛ ጾም የሆድ መከልከል ብቻ ሳይሆን የሕዋሳት ሁሉ መገዛት ነው። ሆዳችን ከስጋ ተገልክሎ ምላሳችን ግን በሐሜትና በነገር የወንድማችንን ስጋ የሚበላ ከሆነ፣ ዓይናችን አላስፈላጊ ምስሎችንም የሚያይ ከሆነ፣ ጆሮአችን ከንቱ ወሬን የሚሰማ ከሆነ የተለወጠው ማዕዳችን እንጂ ሕይወታችን አይደለም። ትልቁ ስህተትም እዚህ ላይ ነው። አንደኛ ጾምን ወደ ረሃብ ይቀይርብናል። ሆድ ብቻ ተርቦ ሕዋሳት ካልጾሙ ድካማችን የሆድ ረሃብ እንጂ በእግዚአብሔር ፊት መንፈሳዊ መስዋዕት አይሆንም። ሁለተኛውም ደግሞ ግብዝነትን ያመጣብናል። ስጋ ባለመብላት ብቻ ራሳችንን ጻድቅ አድርገን እየቆጠርን በንግግራችንና በባህሪያችን ሰዎችን የምናቆስልም ከሆነ ጾማችን ፍሬ አልባ ይሆናል። ቅዱሳን አባቶቻችን የሕዋሳት ጾም ከምግብ ጾም እንደሚበልጥ በብዙ መንገድ አስተምረውናል። ታላቁ ቅዱስ ዮሐንስ አፈወርቅ ይህንን ስህተት ሲገልጽ እንዲህ ይላል። ስጋ ልበላም ትላለህ፣ ነገር ግን በምላስ የወንድምህን ስጋ ትበላዋለህ። የወተት ተዋጽኦ አልቀምስም ትላለህ፣ ነገር ግን በምላስ የደካሞችን ደም ትጠጣለህ። ምላስ ከሐሜትና ከጥል ካልጾመ ሆድ በመጾሙ የሚያገኘው ምንም አይነት ረብ የለውም።
ዓይንህም ይጹም ጆሮህም